ተስፋ ቆርጫለሁ። ማንም የሚፈልገኝ የለም። እኔ ብሞት ማን የሚጠይቀኝ አለ? ወይም የሆነ ነገር በሆነ የሚጠይቀኝ ሰው የለም። ኖሬስ ምን እጠቅማለሁ? ሰላም ሰላም። ይህ የማዳም ቅመም ድምጽ ዩቲዩብ ቻናሌ ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮመንት በማድረግ አስተያየታችሁን ድጋፋችሁን ስጡኝ። እየተከታተላችሁኝ ደግሞ ኮመንት አስተያየት እየሰጣችሁ ይላላችሁት፣ ላይክ እያደረጋችሁ ይላላችሁት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬ ማየት የፈለኩትኝ በቤተሰብ ፍቅር ማጣት የተነሳ ጠያቂ ዘመድ በማጣት የተነሳ ደውሎ እንዴት ነሽ የሚል ዘመድ በማጣት የተነሳ ተስፋ የቆረጠችዋ በየቤቱ ያለችዋን ሴት ነው ዛሬ ማየት የፈለኩት። ቤተሰብ፣ ወንድም፣ እህት ልጃችሁን አረብ ሀገር ትልኩና ሁላችንም እያልኩኝ አይደለም፣ ግን አብዛኛውን ደግሞ ኮመንቶች፣ አስተያየቶች ቲክቶክ ላይ ምናምን ሳይ ብዙ ሴት ማንም የለኝም ብላ ነው የምታስበው። አምናም ቁጭ ብላለች ተቀብላ። እኔ በሞትም ማንም ምንም የሚመስለው የለም፣ የሚጠይቀኝ የለም። በዓል ሲሆን እንኳን አደረሰሽ የሚለኝ ሰው የለም። ስለዚህ እኔ ምን እጠቅማለሁ? ምን እረባለሁ? ከዚህ ዓለም በጠፋስ ብላ ተስፋ ቆርጣ በየማዳም ኩሽን የተቀመጠች ሴት በጣም በርክታለች ዛሬ። ይሄ ደግሞ ከናንተ ከቤተሰብ የመጣ ችግር ነው። ኢትዮጵያ ካላችሁ ቤተሰቦች ማለት ነው። ሁላችንም እያልኩኝ አይደለም። ትኖራለህ፣ የእህትህን ውለታ አስበህ የከፈለችልክን መስዋዕት፣ እሷ ሳትማር ያስተማረችክን፣ ዩኒቨርሲቲ ያደረሰችክን፣ ልታገባ ከሆነ ትዳርህን ያደመቀችልህን እህት ውለታ ያረሳ እህት ያለሽ ወይ ደህና ነሽ ወይ የምትላለህ። በተቃራኒው ደግሞ ትኑር ትሙት አንዴ እንኳን እህቴ እንዴት ነሽ በሳምንት እንኳን አንድ ቴክስት ማጽፍላት ደግሞ አለ። በዛን ሰዓት ይችህትህ ቅስሟ ይሰበራል። ማንም የሚጠይቀኝ የለም፣ በቃ ለብሬ ካልሆነ ሲቸግራቸው ካልሆነ ማንም ስለማይፈልገኝ እኔ ምን አደርጋለሁ? በቃ እኔ ማን ነኝ ብላ ተስፋ ትቆርጣለች፣ ሞቷን ትመኛለች። ለምን እንደዛ ታደርጋላችሁ? ለምን ተስፋ እንድትቆርጥ ታደርጓታላችሁ? ለምን አትጠይቋትም? በቀን እርግጠኛ ነኝ ሁለቴ እንኳን ኢንተርኔት ላይ ትገባላችሁ አይደል? እንደው ይቅርባት በቀን በሳምንት እንኳን አንዴ እህቴ ደህና ነሽ ወይ፣ ልጄ ደህና ነሽ ወይ ብትባል ብትጠየቅ ምን አለበት? ሰው እንዳላት እንዲሰማት፣ ዘመድ እንዳላት፣ ቤተሰብ የሚወዳት የሚጠብቃት ቤተሰብ እንዳላት እንዲሰማት ብታደርጓት ምን አለበት? ለምን በየቤቱ ተስፋ ቆርጣ አዝና እንድትቀመጥ ታደርጓታላችሁ? እባካችሁ ፍቅር ስጧት። ይቺ ሴት እኮ የቤቱ ታናሽ ልትሆን ትችላለች። ይቺ ምስኪን ልጅ ግን እሷ ስለሆነች ሄዳ ሰራተኛ ሆና መስራት የምትችለው ማዳም ቤት በቃ እማዬ አባዬ የእናንተን ሸክም ምን ያቀላለሁ ብላ የቤተሰቡን ሁሉ ኃላፊነት ላይ ጭና አረብ ሀገር መታ ቤተሰቧን ትደጉማለች። በቃ ያ ቀን እንዲያልፍ ትታገላለች። ታዲያ ለምንድን ነው ያስተማረች ወንድሟ ያስተማረችሽ እህቷ ቀን ያሳለፈችላችሁ ቤተሰቦች በዓልን እንኳን ቢያንስ እኮ እሷ ባትበላው ባትጠጣውም ራሱ በቃ የተሰራውን ነገር የቀረበውን ነገር ቪዲዮ ቀርጻችሁ እናንተ ለብሳችሁ አምራችሁ ብትልኩላት በጣም ደስ ይላታል። እንኳን አደረሰሽ
በሚቀጥለው አመት ደግሞ ተስፋ እናደርጋለን ከኛ ጋር አብረሽ ታከብሪያለሽ ምናምን ብትሏት ልባ በሐሴት ይሞላል፣ ደስተኛ ትሆናለች። ቤተሰቦች ያስቡኛል ትላለች። በቃ ቤተሰቦች ስለኔ ይጨነቃሉ ማለት ነው፣ እንኳንም መስዋዕት ከፈልኩላቸው ትላለች። ያለበለዚያ ግን አሁን ብዙ እህቶቻችን እኔ በጣም በቃ እንደው ከ50% በላይ የሚባለው በቃ እኔ ማንም የለኝም፣ ዞር ብሎ የሚያየኝ የለም፣ በቃ ተፈላጊ እንዳልሆኑ በቃ ቢሞቱ በቃ መኖሬ አሁን በቃ ምንድነው መኖሬ እንትን ካላላቸው በቃ ከእንትን ቦታ ካልሰጣቸው መሞቴ ለማን ይጨንቃል ብላ ተስፋ ቆርጣ የተቀመጠች ሴት አለች በየማዳም ኩሽና። እና እባካችሁ ቤተሰቦች ሆይ፣ ወንድም ሆይ፣ እህት ሆይ ምን ነው ትላንትና እኮ ካንተ ጋር አፈርፈሽ የተጫወተችው እህትህ የምትሳሳላት እህትህ ነበረች ስትወጣና ስትገባ። ዛሬ ለምን ተቀየርክባት ታዲያ? ዛሬ ለምን ተቀየርሽባት እህት አለም? ምስኪኗን እህትሽን በሰው ሀገር ደክማ ለአንቺ ደስታ ደፋ ቀና ብላ እሷ ከ6ኛ ክፍል አቋርጣ ያንቺን ትምህርት አስቀጥላ ኮሌጅ አስገብታ ወይ ዩኒቨርሲቲ አስገብታ የእናንተን ወግና ማረግ ቁጭ ብላ ስትዳሩ ስትኳሉ ታያለች። እሷ ቁጭ ብላ የእሷ ህይወት ሳያምራት ላይፏ እያለፈ ከዛ ምላሿ ምንድን ነው? ዞር ብላችሁ አታዩዋትም? ለምን ተስፋ እንድትቆርጥ ታደርጓታላችሁ? ተስፋ ቆርጣ ወደ ያልሆነ መንገድ እንድትሄድ ለምን ታደርጓታላችሁ? ይሄ ያልፈለግም ስሜት ላልሆነ ነገር አሳልፎ ይሰጣል። እናንተ አልፈለገሽም ብላችሁ ዝግት አድርጋችሁባት ሁሉ ነገር ባላችሁበት ሰዓት አንድ ማይረባ ወንድ ይመጣና በህይወቷ ውስጥ ገብቶ ወድሻለሁ፣ አፈቅርሻለሁ ይላታል። እሷ ደግሞ ያኔ በቃ ሰው የለኝም ባይተዋር ነኝ ብላ ባለችበት ሰዓት ልቧ ይደነግጣል። ልቧ ይደነግጥና ላልሆነ ወንድ በወላይም ስትጀናጀን እንዲህ ስትል ከዛ እሱ ምን ይላል? በቃ ያለንቺ ህይወት የባዶ ነው ይላል። ጧትና ማታ ቴክስት ይጽፋል። የኔ ፍቅር አለሽ፣ የኔ ፍቅር በላሽ፣ የጠጣሽ ይላታል። እውነት ይመስላታል። ለምን እናንተ የከለከላችኋትን ፍቅር እናንተ የከለከላችኋትን ደስታ እሱ ጋር አግኝታለች። ከዛ በሁሉም ነገር ታምነዋለች። ብሯንም ትልካለች፣ ሁሉ ነገር ታደርጋለች። ከዛ በኋላ እሱም ወይ ህይወት ሌላ ይመሰርታል ወይ የሆነ ነገር። እናንተ ግን እህቴ ያለሽ ወይ ደህና አደርሽ ወይ እንዴት ነሽ የኔ እናት በርቺ አይዞሽ ያልፋል ነገርሽ መተሽ እንደዚህ እናደርጋለን ለኛ ስትይ መስዋዕት ከፍለሻል እያላችሁ ብታበረታቷትና ፍቅር ብትሰጧት አለንልሽ እህታችን አይዞሽ የኔ እናት ያልፋል። ካልሆነም እንደበቃ እንደማይሆን ራሱ ቢሆን የኔ እህት እንደበቃ እስቲ ነይና ሞክሪው እስቲ ብትሏት ለዚህ ላልሆነ ወንድ ራሷን አሳልፋ አትሰጥም፣ አትታለልም። ቶሎ ታስባለች፣ እንትን ትላለች፣ አይሸውዳትም። ባንዴ የሱ ያልሆነ ቃላት እኔ ያላንቺ ቴክስት ምግብ አይበላልኝ አይጠጣልኝ እንደዚህ ስላላት ዋው ብላ ራሷን አታሳምንም። ስለዚህ ይባካችሁ ፍቅርን የነፈጋችሁ ቤተሰቦች፣ እህት ወንድሞች፣ አረብ ሀገር ሆና እየለፋች እየተሰቃየች ለእናንተ መስዋዕት ለከፈለች ሴት ቢያንስ ሌላ ምንም በቃ ህይወቷ እንዴ በቃ እንትን ብሏል። ለእናንተ ብላ መስዋዕት ለመክፈል ወጣለች። አንዱ ስትለው አንዱ ይፈሳል፣ አንዱ ስጨብጠው አንዱ እንትን ይላል። ብዙ አመታትን ካሰበችው በላይ ተቀምጣ እድሜዋን እየፈጀች ነው። አሁን ግን እስቲ ተስፋ ስጧት። በቃ እህቴ ወይ ካልሆነ ነይና እዚህ እንፍጨርጨር፣ እንታገል። ከመሸሸት ፋንታ የራሳችሁ ኑሮ መስረታችሁ የታለሽ እንኳን ካለ ማለት ፋንታ እባካችሁ አለንሽ
አይዞሽ፣ እኛ ቤተሰቦችሽ ነን። ለእኛ ስትይ ነው መስዋዕት የከፈልሽው እህቴ። የኔ እናት አለንልሽ፣ ከጎንሽ ነን። ነይ ምን አባቱ በቃ እንደው የማይሆን ራሱ ቢሆን እንደዛ ተስፋ ብትሰጧት ይችልሽ ደስ ይላታል። ሞቷን አትመኝም፣ ተስፋ አትቆርጥም፣ ነገን አትጠላውም፣ ላልሆነ ወንድ ላልሆነ መንገድ አትጋለጥም፣ ራሷን አሳልፋ አትሰጥም። ለምን በቃ ቤተሰቦች ይወዱኛል የሚለው ነገር ልቧን ሞልቷታል። ስለዚህ በቃ በአጠቃላይ እባካችሁ ፍቅር ስጧት፣ አናግሯት። ኔት በአሁኑ ሰዓት ሳይገባ የሚውል የለም ኢትዮጵያ ላይ። መግባታችሁ አይቀርም። ለሷ ስትሉ አይደለም የምትገቡት። በገባችሁ ሰዓት እህቴ ደህና ነሽ ወይ በቃ መልእክት አስቀምጡላት። አይዞሽ እናቴ ቀን ያልፋል፣ በርቺ፣ እግዚአብሔር ካንቺ ጋር ይሁን፣ አላህ ካንቺ ጋር ይሁን በሉና ጽናኗት። ለምን ወላሂ ማርያምን እያለች ራሴን ማጥፋት ነው የምፈልገው፣ መኖር አልፈልግም ለምን ትላለች። የዛሬ መልእክት ይሄ ነው። ላይክ፣ ኮሜንት እና ሰብስክራይብ አትርሱ። አበረታቱኝ፣ አሳድጉኝ እላለሁኝ። አመሰግናለሁ።